ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ፣ ቤተሰብም ይሁኑ። አሜሪካ የኢራን የኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመን ሁቲ አማጽያን በቀይ ባህር የሚገኙ የነዳጅ ማስተላለፊያ ለመዝጋት እንዲዘጋጁ ቴህራን ማሳሰቧን ሮይተርስ የዜና ወኪል ዘገበ። የኢራን አመራሮች በጉዳዩ ላይ እንደተወያዩና በየመን አጋሮቻቸው ለሆኑት ሁቲዎች መልእክቱ እንደተላለፈ ለጉዳዩ ቅርበት ያላቸው ሁለት ከፍተኛ የቴህራን ባለስልጣናት ተናግረዋል። ከዚህ ቀደም ስለ ጉዳዩ ምንም ያልተሰማ ሲሆን የሁቲ አማጽያንም በቅርቡ መልእክቱ እንደደረሳቸው ተጠቁሟል። መልእክቱ በምን መንገድ እንደተላለፈ እንዲሁም መልእክቱ የተላለፈው ማክሰኞ ፕሬዝዳንት ዶናልድ ትራምፕ የኢራን የኃይል አቅርቦቶች መሰረተ ልማቶች ለመምታት ከዛቱ በኋላ ስለመሆኑ የሮይተርስ ምንጮች ማብራሪያ አልሰጡም። የኢራን የውጭ ጉዳይ ሚኒስቴር እና የሁቲ ቃል አቀባይ በጉዳዩ ላይ ከሮይተርስ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። የአሜሪካ የውጭ ጉዳይ መስሪያ ቤት የሳውዲ አረቢያን የአየር መከላከያ ስርዓት ለማጠናከር የ1.96 ቢሊዮን ዶላር የጦር መሳሪያዎች ሽያጭ መፍቀዱን ገለጸ። ሚኒስቴሩ ባወጣው መግለጫ የጦር መሳሪያ ሽያጩ የኔቶ አባል ያልሆነችውን የቁልፍ አጋር ጸጥታ በማጠናከር የአሜሪካን የውጭ ጉዳይ ፖሊሲና ብሔራዊ የደህንነት ዓላማዎች ይደግፋል ብሏል። ሳውዲ አረቢያ በፋርስ ባህረ ሰላጤ ቀጠና ላለው ፖለቲካዊና ኢኮኖሚያዊ መረጋጋት ወሳኝ ሚና እንደምትጫወት መግለጫው ጠቅሷል። መግለጫው ጨምሮም ለሳውዲ አረቢያ የቀረበው ስምምነት ለአየር በአየር እና ከአየር ወደ ምድር ለሚደረጉ ዘመቻዎች የሚውሉ ዘመናዊ የጦር መሳሪያ ስርዓትን ጨምሮ ተተኳሽና ሌሎች መለዋወጫዎችን፣ ስልጠናና የሎጂስቲክ ድጋፍን ያካትታል። የውጭ ጉዳይ መስሪያ ቤቱ ለኩዌት ለጦር አውሮፕላኖች ቴክኒካዊ ድጋፍ የሚውል የ484 ሚሊዮን ዶላር ድጋፍም አጽድቋል። የመሳሪያ ሽያጩ ምክር ቤቱ ከገመገመው በኋላ ተግባራዊ እንደሚሆንም መስሪያ ቤቱ ገልጿል። ፕሬዝዳንት ዶናልድ ትራምፕ ወሳኝ የነዳጅና የጋዝ መተላለፊያ የሆነ ሆርሙዝ ወሽመጥ ከኢራን መርከቦች በስተቀር በሌሎች ሀገራት ለሚደረጉ የባህር ጉዞዎች ክፍት ነው አሉ። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ሆርሙዝ ከኢራን በስተቀር ለሌሎች ሁሉም መርከቦች እንቅስቃሴ ክፍት ነው ብለዋል። ፕሬዝዳንቱ የኢራን መርከቦች በመተላለፊያው እንዳይንቀሳቀሱ ያገዱት ወደ ሙሉ ውድመት እያመሩ ባሉት ውሸታም፣ ጠበኛና አደገኛ መሪዎቿ ምክንያት መሆኑን ጠቅሰዋል። ጨምረውም ለአሁኑ ዕቀባው የየትኛውም አይነት የኢራን ጭነቶች ይዘው ከኢራንና ወደ ኢራን ወደቦች የሚጓዙ መርከቦች ብቻ የሚመለከት መሆኑን፣ ነገር ግን ወደ ሙሉ ዕቀባ እንደሚሸጋገር አመላክተዋል።